እሱን እንድታሰኝ ፈልጋለሁ። ሌላው ደግሞ ጊዜን እንዳልወስድ ለሌሎች ሰዎችም ቢዚ እንዳላደርግ መሐመድ ለምንድን ነው እኛ አሁን መጽሐፍ ቅዱስ ላይ ኢየሱስ ተጽፎላቸዋል፣ ማርያም ተጽፋለች። ስለ ኢየሱስ ብዙ ስለ ኢሳ ብላችሁ ስለምታወሩት ስለ ኢሳ ብዙ ተጽፏል። መሐመድ ለምንድን ነው መጽሐፍ ቅዱስ ላይ አንድ ምዕራፍ ላይ የሌለው? መቼም የሆነ ሰዎች አልጻፉትም፣ ሰዎች አልመዘገቡትም፣ ሰዎች የሆነ ነገር አትልም። ቢካዝ እንደዛ ማለት ለብቻው ነው ወይ ቁርአን ያወረደልህ ለመሐመድ? መሐመድ እንደዛ ከሆነ ታሪኩ ለምን መጽሐፍ ቅዱስ ላይ እንኳን አንድ ታሪክ ከሰራ አንድ እንደ እግዚአብሔር ተከታይ ካልነበረ በቃ እንጂ ለምን ታሪኩ እንኳን የለም? በጣም ጥሩ። እሺ ነብዩ ሰለላሁ ዐለይሂ ወሰለም ያደረጓቸው ድርጊቶች ምንድናቸው? አንደኛ ከሁሉም በላይ ያደረጉት ሰውን ከባዕድ አምልኮ ማውጣታቸው እሱ ነው። ሰዎች እርሳቸው በተላኩበት ዘመን ጣዖታትን እያመለኩ ባሉበት ጊዜ ነው አላህ ሱብሓነሁ ወተዓላ እርሳቸውን የላካቸው። ኢነላህ ነዘረ ኢላ አህሊል አርድ ፈመቀተሁም አረበሁም ወዐጀመሁም ኢላ በቃያ ሚን አህሊል ኪታብ وأراد أن يرحمهم فأرسل لهم محمدا صلى الله عليه وسلم فأخرج الله به الناس من الظلمات إلى النور ومن الضلالة إلى الهدى نبياتنا صلى الله عليه وسلم الله سبحانه وتعالى سنساتشو سوّج كبعد عملكو يوتوزنج استماروا يا قوم قولوا لا إله إلا الله تفلحوا يمجمّرها تمرتاتشو هنا حزبوش هوي كأنه أملاك الله بستيقر በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁ ነበር። ለዚህም መስዋዕት ከፈሉ። ከሀገራቸው አሳደዷቸው፣ ገረፏቸው፣ ደበደቧቸው፣ አቆሰሏቸው፣ አደሟቸው፣ ተዋጓቸው፣ ከህዝብ ሁሉ አራቋቸው። ያን ሁሉ መስዋዕት ተቀብለው ግን እርሳቸው ህዝብን ከጨለማ አወጡ፣ ወደ ብርሃን፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቁብ፣ ወደ ነቢያት መንገድ መሩ። በልጃአ ቢልሐቅ ወሰደቀ አልሙርሰሊን ይላቸዋል። በእውነትም ሙሐመድ እውነትን ይዞላችሁ መጣ፣ ቀደምት ነብያትን ማረጋገጠላችሁ ይላል። የአብርሃም የኢስሐቅ የያዕቁብን መንገድ እንከተል በማለት ለህዝብ ሁሉ አስተማሩ። በነብያት ስም ከነብያት መካከል አንዱን ነብይ መሲሁን እያስመለኩ ያሉ ህዝቦችንም ወደ እውነት ጠሯቸው። ቁል ያ አህለል ኪታብ ተዓሉ ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኺዘ ባዕዱና ባዕዳን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአና ሙስሊሙን። እናንተ አይሁድና ክርስቲያኖች ሆይ ሁላችንም አንድ ወደምታደርገን ወደ ሆነችዋ ንግግር ኑ ብለው ጥሪ ያደረጉ። እርሱም አንድና ብቸኛ የሆነውን አምላክና ጌታ እርሱን በብቸኝነት እናምልከው፣ አምላክ አንድም ሶስትም ነው አትበሉ ብለው አስተማሩ። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም፣ ከዚህ ንግግር ተቆጠቡ። ኢነማ አላሁ ኢላሁን ዋሂድ፣ አምላክ አንድና ብቸኛ ነው እርሱን በብቸኝነት አምልኩ ብለው ጠሯቸው። ገብታችኋል? ያ ነው አንዱ አምላክ ብቻ ይበቃናል አሉ። ያ አንድ አምላክ መለኮት ብቻ ነው ብለው አስተማሩን። በመለኮትነቱ ላይ ሰውነት የለበትም ብለው አስተማሩ። አምላክም ሰውም ነው ብለው አምላክን በፍጹም አይገለጽም። ያ አንድ አምላክ ዘላለማዊ ሕያው ነው ብለው አስተማሩ። በሕያውነቱ ላይ ሞትነት የለበትም። አምላክ ስለኔ ሞተ አትበሉ አሉ። ወተወከል ዐለል ሐይ አለዚ ላ የሙት ወሰቢሕ ቢሐምዲህ ወከፋ ቢሂ ቢዙኑቢ ዒባዲህ ኸቢራ፣ በፍጹም በማይሞተው በሆነው በአምላካችሁ በአላህ ላይ ተመኩ እያሉ አስተማሩ። ቦታቸዋል። ያ ነው ከዚህ ያደረገ ብትል ወንድሜ ይሄንን አደረገ ብትል መሐመድ አብርሃምም ይስሐቅም ምናምን እሺ አንደኛ የመጀመሪያው ይሄ ነው፣ ሰውን ከባዕድ አምልኮ ማውጣት የሚለው ነው። እሱ ነው ትልቁ ስራቸው። ሁለተኛ ለመሆኑ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተአምራትን አድርገዋል ወይ? ቅድም ልታነሳ እንደሞከረችው ኢየሱስ ክርስቶስ አይንን አብርቷል አለች። ነብዩ ሰለላሁ ዐለይሂ ወሰለም በርካታ አይኖችን አብርተዋል። ማየት የተሳናቸው ሰዎች ለምሳሌ ያክል ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ትንቢትን ተናገሩ። በህዝቦቻቸው መካከል ቆመው ሳሉ ገደን ሰኡዕጢ ራያ ሊረጁሊን ዩሒቡ ላህ ወረሱለህ ወዩሒቡሁ ላሁ ወረሱሉህ ወየፍተሑ ላሁ ዐላ የደይህ አሉ። ነገ እንግዲህ ኸይበር ላይ የሚገኙ አይሁዲዎች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን እንዋጋለን ብለው አወጁ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ነገ ለአንድ ሰው ባንዲራን እሰጣለሁኝ አሉ። ነገ ሲሉ ትንቢትን እየተናገሩ ነው። ወደፊት ስለሚሆን ነገር ነው። ነቢይ ትንቢትን ይናገራል፣ ተአምራትን ይሰራል አይደል? ይህ አንድ አሁን የምነግራችሁ ሁለቱ አንድ ትንቢት አንድ ተአምር ሊሰሩ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ነገ ለአንድ ሰው ባንዲራን እሰጣለሁኝ አሉ። በሚደረገውም ጦርነት ላይ ድልን ትነሳላችሁ በዚያ ሰው አማካኝነት አሉ። ያ ሰው አላህንና መልእክተኛውን ይወዳል፣ አላህና መልእክተኛውን ይወዱታል ብለው ተናገሩ። ገብታችኋል አይደል? ወየፍተሑ ላሁ ዐላ የደይህ፣ ይሄ ነው ትንቢቱ። በዚህ ሰው እጅ ባንዲራን በሚሰጠው ሰው እጅ ድልን ትነሳላችሁ የነገው ጦርነት ላይ አሉ።
እንግዲህ በነገው ጦርነት ላይ ከተሸነፉ ነብይነታቸው ሐሰት ሊሆን ነው። አንድ ነብይ ትንቢትን ተናግሮ የተናገረው ትንቢት ባለው መሰረት ካልተፈጸመ ሐሰተኛ ይሆናል። ይወጣቻል አይደል? ያ ነብይ ከአምላክ ዘንድ ለመሆኑ ትልቁ ማረጋገጫ የሚናገረው ትንቢት ባለው መሰረት ይፈጸማል አይደል? አሁን ትንቢትን ተናግረዋል። ነገር ግን ያ ሰው ማን እንደሆነ አልተናገሩም። አለ አንድ ሰው ብለው ተናግረው ሄዱ። ሱሐቦች ማን ነው ያ ሰው ብለው ሲወያዩ አደሩ። ፈባቱ የድኩነ